አቤቱ ጌታዬና መድኃኒቴ ኢየሱስ ክርስቶስ እርዳኝ፣ እኔ ያለ አንተ ማንም የለኝም በሉት። ማን ይረዳኛል? እኔ ዓለም ብርሃን ነኝ ብለህ የለ ዓለም በተባለችው በዚህ የራሴ ዓለም ውስጥ ጨለማ ውስጥ ወድቄያለሁ። ጌታዬ አድነኝ ልንለው ያስፈልጋል። ልንጸልይ ያስፈልጋል። ተስፋ ልናደርግ ያስፈልጋል። ስለዚህ እግዚአብሔርን በራሳችሁ ቢሆን እመኑት። በራሳችሁ ተስፋ ማድረግ ውስጥ እመኑት። በብዙ ነገር ክደነዋል። አዎ እዚህ ስሜት ውስጥ ስንገባ መሮጥ የነበረብን መሸሽ የነበረብን ወደ እግዚአብሔር ነበረ። አዎ ግን እኛ ወደ ኃጢአት ርቀናል። ያንን መቼም ቢሆን አልክድህም እንደ ጴጥሮስ ያልነውን አባታችን እግዚአብሔርን ክደናል። ጨለማ ውስጥ ስንሆን ነገሮች ሲከብዱን ስንፈራ አይ እግዚአብሔር አይወደኝም ብለናል። እመኑኝ አሁንም ቢሆን ግን ይጠይቀኛል። የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ይጠይቀናል። ያን ጊዜ እንደምወድህ አንተ ታውቃለህ በሉት። አንተ ታውቃለህ በሉት። በምንም ነገር ውስጥ በምንም አይነት ሁኔታ ውስጥ ብንሆን ለእግዚአብሔር እንደወድህ አንተ ታውቃለህ በሉት።